ዲያቆን ነበርኩ ኦርቶዶክስ ቤተክርስቲያንን ከእግር እስከ ራሱ አውቃታለሁ ብሎ ሲያጭበረብር የነበረውን ወንበዴ እጅ ከፍንጅ ይዘነዋል። ስለዚህ ይህንን ቪዲዮ በምትችሉት መጠን በደንብ ኮፒ ሊንክ የማድረግ ግዴታ አለባችሁ። ምክንያቱም ብዙ እንደዚህ የሚያጭበረብሩትን አስጠንቀቀን ምላሽ ስለምንሰጣቸው ማለት ነው። ኦርቶዶክሳውያንን ከላይ እስከ ጥግ አውቃቸዋለሁ ሲል የነበረው አጭበርባሪ ነው። ትናንትና አንድ ቪዲዮ እሱ ሰርቶ ነበረ በኪራ ላይሶ ጉዳይ። እኔ ደግሞ ምላሽ ሰጥቼው ነበረ። ከዛም በራሱ ምላሽ መስጠት ስላሳፈረው የአንድ ወንድማችንን ቪዲዮ በማጣቀስ እንደዚህ ምላሽ ለመስጠት ሞክሯል። ነገር ግን እኛ የተዋሕዶ ልጆች አሁንም አብራርተን እነግርሃለን። አንተ ለቃሉ ስለማትታመን ልክ እንደዚህ ነው። አያችሁ ገደል የሚከቷችሁ እውነታውን እያወቁት ነገር ግን ወደ እነሱ እንድትመጡ ብቻ ለቢዝነስ ለገንዘብ በቃ ክርስቶስን ብለው የቆሙ ናቸው እንድትባሉ ብቻ ልክ እንደዚህ ይዟችሁ ነው ገደል የሚገቡት እንጂ እውነታውን ሁሉም ያውቋል። በነገራችን ላይ ኪራ ላይሶን ሳይሆን ቃሉ ኪሪዬ ኤሌሶን ነው። እኛ ግን የተዋሕዶ ልጆች በተለምዶ ኪራ ላይሶን እንላለን። ዋናው ፍሬ ሐሳቡ እኛ የተዋሕዶ ልጆች በልባችን ስንሰግድ እመቤቴ ሆይ ማሪኝ እያለን ሳይሆን አቤቱ ማረን እያለን ነው። ያ ወንድማችን ከላይ ያሳያችሁ ወንድማችን ቃሉን እያስተካከለው ኪራ ላይሶን ሳይሆን ኪሪዬ ኤሌሶን እያለን ነው መስገድ ያለብን ብሎ ሲናገር የነበረውን ቪዲዮ በመቁረጥ ለማጭበርበር ሞክሯል። ምክንያቱም መናፍቅ ከሃዲ ስለሆነ ሳያቅ ስለወጣ። በነገራችን ላይ ዲያቆንም ከነበርክ በምትማርበት ጊዜ የማይገባክ ዲያቆን ነበርክ ማለት ነው። እየሰማኸው የማይገባ ለዛ ነው ፈርጥጠ እንደ ፈረስ የወጣው። የሚገባክ ሰው ቢሆን ኖሮ የኦርቶዶክስን ጣዕም ብታውቁ ኖሮ አትወጣም ነበር ማለት ነው። ስለዚህ እንደ አንድ አይነት አጭበርባሪ እኛ ኦርቶዶክሳውያንን አይሸውደንም። የነቃንበት ሰዓት ነው። እንኳንም መናፍቃኖች ተፈጠራችሁ ሁሉንም አብጠርጥረን እንድናቅ እያደረጋችሁ ነውና ይህንን ቪዲዮ በምትችሉት መጠን ኮፒ ሊንክ አድርጉ። እስኪ ይህን ፌክ ዲያቆን የሚለውን ሰምተን እንመለስ። በነገራችን ላይ ኪራ ላይሶን ማለት ትርጉሙን ያውቃሉ? እመቤቴ ሆይ ማሪኝ ማለት ነው። በመጀመሪያ ዲያቆን ነኝ እያልክ አሰክሰው ይህን ዲያቆን እንዳልሆንክ ንገራቸው። ሲቀጥል ደግሞ ኪራ ላይሶን ማለት እመቤታችን ሆይ ማሪኝ ማለት ነው ብለህ የተናገርከው ነገር አምልጦ ነው ብለን እናስበው እንጂ እኔ ዲያቆን ነበርኩ ከሚል ሰው እንደዚህ አይነት ንግግር አልጠብቅም። ለማንኛውም አለማወቅ ነው። በእንደዚህ አይነት ውሸት እየመረዛችሁት ነው ኦርቶዶክስ ላይ ጥላቻ እንዲኖሩ የምታደርጉት። አጭሩ ኪራ ላይሶን ማለት አቤቱ ሆይ ማረም ማለት ነው። ሌላ እኮ ውዝግብ አያስፈልገው። አንተ ግን ፈጣሪ ልቦናን ይመልስልህ። ይሄን ህዝብ እየሸወድከውማ አትኖራትም። ትላንት ኪራ ላይሶን ብዬ የሰራሁትን ቪዲዮ በእንደዚህ አይነት መልኩ አስወርደውብኛልና እናንተም ይሄን ቪዲዮ የምታዩ የክርስቶስ ልብ ያላችሁ እነሱ ሪፖርት ቢያደርጉም እናንተ ኮፒ ሊንክ እና ሪፖስት ስለምታደርጉ ከወዲያው አመሰግናለሁ። ለምንድነው ግን እነዚህ ኪራ ላይሶች ያስወረዱት ቪዲዮን እስቲ አድምጠን እንመለስ። በነገራችን ላይ ኪራ ላይሶን ሳይሆን ቃሉ ኪሪዬ ኤሌሶን ነው። እኛ ግን የተዋሕዶ ልጆች በተለምዶ ኪራ ላይሶን እንላለን። ኪራ ላይሶን ማለት እመቤቴ ማረኝ ማለት እንደሆነ ያውቁ ኖሯል። እስኪ ይህን ፌክ ዲያቆን የሚለውን ሰምተን እንመለስ። በነገራችን ላይ ኪራ ላይሶን ማለት ትርጉሙን ያውቃሉ? እመቤቴ ሆይ ማሪኝ ማለት ነው። በመጀመሪያ ዲያቆን ነኝ እያልክ አሰክሰው ይህን ዲያቆን እንዳልሆንክ ንገራቸው። እኔስ ምንድነው ያልኩት? ኪራ ላይሶን ማለት የሁለት ቃል ጥምር ነው። ኪራ የሚለው እግዝእትነ በሴት አንቀጽ ማርያምን ያመለክታል። ላይሶን ደግሞ ማረኝ የሚል ነው። ስለዚህ ማረኝ የምንለው እግዝእትነ ወይ እመቤቴ እያልን ነው። ነገር ግን ቃሉ ኪሬ ላይሶን ነው የሚባለው። እኛ ኦርቶዶክሳውያን ግን በተለምዶ ኪራ ላይሶ እንላለን ብሎ ራሱ በአንደበቱ መንፈስ ቅዱስ ጉንጩን ጸፍቶ አፉን ከፍቶ አናግሮታል። ስለዚህ እናንተ እኮ በተለምዶ የምትሉትን ለማረም ነው። እኔ ብቅ ብዬ ኪራ ላይሶን አይባልም። ኪራ ላይሶን ካላችሁ እግዝእትነ እያላችሁ በሴት አንቀጽ እየጠራችሁ ነው። ስለዚህ ከዚህ ነገራችሁ ተቆጠባችሁ ትክክለኛ ቃሉን እንድትጠሩ መልእክቴን እያስተላለፍኩ ነው። አንዱ ወንድማችን ደግሞ ዲያቆን ይላል። አባቴ እኔ ድቁና ተቀብዬ ያተረፍኩት እንደ ሴት ቀሚስ አድርጌ ቤቴሌም ቂጣ መጋገር ነው ያተረፍኩት። ዲያቆናትን ሚስጥር አሳያለሁ ብዬ በሙጋድ መቀጥቀጥ ነው። በጽዱት ውስጥ እለፉ ሽለኩ መድፉን ተሸከሙ እያልኩኝ መከራ ሳበላቸው ተንኮል ነው ስማር የነበረውና ምንም የሚያመጻድቅ ነገር የለም። ሁሉንም እንደ ጉድፍ ትተናል። አሁን ግንኙነታችን በሰውና በእግዚአብሔር መካከል የተሰየመውን የናዝሬቱ ኢየሱስ ክርስቶስን ብቻ ከፍ እያደረግን እያቆለጳጳስን በዚህ ህይወት እንኖራለን። ስለዚህ ወደዚህ ህይወት እንድትመጡ እጋብዛችኋለሁ። የጌታ ኢየሱስ ክርስቶስ ጸጋ ሰላም ይብዛላችሁ። ተባረኩ።